ይህን መልእክት የላኩት ስለተላከልኝ ነው። በቻልከው አቅም ለጓደኞችሽ ወይም ለጓደኞችህ ላክላቸው። የእውነት ታሪክ ነው፣ ካመንከኝ ማለት ነው። እኔ የኔን ድርሻ ተወጥቻለሁ፣ ያንተን ድርሻ ደግሞ ወይ አንቺን ድርሻ ደግሞ ተወጪ። እውነተኛ ታሪክ ነው። አንድ የታመመች ሴት ነበረች። በህልሟም የድንግል ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠጣን ውሃ ሲያጠጣት አየች። ጠዋት ከእንቅልፏ ስትነሳ ራሷን ተፈውሳ አገኘችው። ከጎኗም ኢየሱስ ክርስቶስ ሕያው ነው፣ እውነተኛም አምላክ ነው፣ ፍጹም ጽሑፍ የሆነ ማስታወሻ አየች። ከዛም በፍጥነት ተነስታ ያየችውንና የሆነላትን ሁሉ ላገኘችው ሰዎች ሁሉ አወራች። አንድ ፖሊስ ኦፊሰርም ይህንን መልእክት ለ13 ሰዎች ጓደኞቹ ላከላቸው። ከ13 ቀን በኋላም ማዕረግ ተጨመረለት። አንድ ሌላ ሰውም ይህንን ቴክስት ደረሰው። እሱም ችላ በማለት አጠፋው። እሱም በ13ኛው ቀን ከሰረ። እባክህን ይህንን መልእክት ለ13 ሰዎች ከዛ በላይ አስተላልፍ፣ አድርስ እና እመነኝ የሆነ ነገር ለሕይወቴ ይከሰታል። ይቅርታ ስለረበሽኩ። እኔ አምላክህ ነኝ። ለአንተ ጊዜ አለኝ። ልባርክህ እሻለሁ። እባክህ ከሕይወት 30 ደቂቃ ብቻ ስጠኝ። ጸልይልኝ አልልህም፣ ብቻ አወድሰኝ፣ አመስግነኝ። እባክህን እስከ ሌሊት በቻልከው መጠን በዓለም ሁሉ ይህንን መልእክት ለሰዎች አስተላልፍ፣ ላክ። ይህንን መልእክት አታጥፋ። በሚያስፈልግህ ሁሉ ልረዳ እሻለሁ እና በረከት ሁሉ በእጅ ነው። እህን የድንግል ልጅ ለአንተን ለትልቅ ነገር ሊያዘጋጅ እየፈተነ ሊሆን ስለሚችል መልእክቱን ችላ አትበል። በእግዚአብሔር የምትተማመን ከሆነ መልእክቱን ላክ። ነገ ደስ የሚል ነገር ይሆንልሃልና እባክህን ሰንሰለቱን አታቋርጠው። በ10 ደቂቃ ውስጥ ለ13 ሰዎች ይህንን መልእክት ላክ፣ አስተላልፍ። ይቅርታ ግን እንዲህ ብዬ ስለጠየቅኩ ለሕይወት በእግዚአብሔር ቦታ ትሰጣለህ? አዎ ከሆነ መልስ የአሁን ስራህን ሁሉ ትተህ ይህንን መልእክት ለ13 ሰዎች ከዛም በላይ አስተላልፍ፣ ላክላቸው። ከዛ ጌታ ያ ነገር ምን እንደሚያደርግልህ ታየዋለህ። እግዚአብሔርም ይወድሃል። እመነኝ፣ ከ7 ቀን በኋላ ሕልምህ ሁሉ ታያለህ። ግን ይህንን መልእክት ችላ ካልከው በራስ ቀን ለመጓዝ ለ7 ዓመታት ድካምን ብቻ ታተርፋለህ። እባክህ አድርገው እና እባካችሁ እህት ወንድሞቼ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ስሙ እና ወድስና መስግነው። ይህንን መልእክት ለ13 ሰዎች ከዛም በላይ ሼር አድርጉት፣ ላይክ አድርጉት። ለመላው ዓለም ይዳረስ። ለኔ የተከሰተልኝ ነገር ሁሉ ለእናንተም ይሆናል። ዋጋችሁን ሼር አድርጉት። ክብርና ምስጋና የቅድስት ድንግል ማርያም ልጅ ይሁንልን። አሜን።